ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የፋሲካ በዓልን ምክንያት በማድረግ የታሪፍ ጭማሪና ሌሎች ችግሮች እንዳይከሰቱ ከፍተኛ ክትትል ያደረገ መሆኑን በከፋ ዞን ትራንስፖርትና መንገድ ልማት መምሪያ አስታወቀ። በበዓል ወቅት የጸጥታ ችግርና የትራፊክ አደጋ እንዳይከሰት ለማስቻል የተቋቋመ የክትትልና ቁጥጥር ግብረ ኃይል አብይ ኮሚቴ ውይይት አካሂዷል። ዘገባው የባልደረባችን ሰለሞን ተሰማ ነው፣ እንደሚከተለው ይቀርባል። እንደ ዞን ከዚህ ከወቅቱ ከትራንስፖርት አገልግሎት አሰጣጥ ጋር ተያይዞ የሚታዩ አንዳንድ የህብረተሰብን የሚያማርሩ ለህብረተሰቡ ቅሬታ የሆኑ እየታዩ ያሉት በተለይ ከታሪፍና ትርፍ አጫጫንና ከታሪፍ በላይ ክፍያ ጋር ተያይዞ እንደ ዞናችን በተለይ በሚኒስትሮች ምክር ቤት አዋጅ 557 2016 አዋጅ ከመጣ ወዲህ በርካታ ስራዎችን ስናከናውን ቆይተናል። ነገር ግን ይህን ህግ ስናስከብር አልፎ ደግሞ በተለያዩ አሳማኝ ባልሆኑ ምክንያቶች በዜጎች ላይ የሚደርሱ በደሎች አሉ። እነሱም በደሎች ምንድናቸው? ከታሪፍ በላይ ማስከፈል፣ ከቦታ ወደ ቦታ በአሽከርካሪና በረዳት በኩል ከፍተኛ ጫና በህዝባችን ላይ ያደረሱ ይገኛሉ። ሁለተኛ ሰው በትርፍነት ተጭኖ ምቾት ሳይሰማው በትርፍነት ተጭኖ የሚሄድበት ሁኔታዎችን እንደ ዞን በተደጋጋሚ በመናገኘው አጋጣሚ እርምጃ ስንወስድ ቆይተናል። ነገር ግን ችግሩ አሁንም ስላልጸዳ ይህንን ለማጽዳት ሲባል ያው የዞኑ መንገድ ትራንስፖርትና የዞን ፖሊስ መምሪያ በዞኑ አብይ ኮሚቴ ትራንስፖርትና መንገድ ልማት እንዲሁም ፖሊስ ሰላምና ጸጥታ ባንድ ላይ በአብይ ግብረ ኃይል ኮሚቴ ውይይት የተደረገን የሚገኘውና ይህንን እንግዲህ ለማጽዳት ብቻም ሳይሆን ከበዓላት ጋር ተያይዞ በዜጎች ላይ ሊደርሱ የሚችሉ አላስፈላጊ ተጽዕኖዎችን ለመከላከል በተደራጀና በተቀናጀ ሁኔታ እስከ ታችኛው ወረዳ ፖሊስ እና ከተማ አስተዳደርና ወረዳ ፖሊሶች እቅዳቸውን አዘጋጅተው የስራ ፕሮግራማቸውን መዘዝራቸውን አዘጋጅተው እንዲልኩ እያደረግን ያለንበት አግባብ አለ። በዛ ልክ ደግሞ በህብረተሰቡ ላይ የደረሰውን ያለውን ተጽዕኖ በተደራጀና በተቀናጀ ሁኔታ ከመንገድ ትራንስፖርት ጋር የመንገድ ደህንነት ትራፊክ ፖሊስ በመቀናጀት እንዲሁም ከወንጀል መከላከል አባላት ጋር በመቀናጀት የዜጎችን በደል ለመከላከል ሲባል አጀንዳ ተዘጋጅቶ ውይይት ላይ የቆየ ነው። ዛሬ በዋናነት የውይይቱ ዓላማ የሆነው ነገር ምንድነው? ከፋሲካ በዓል ጋር ተያይዞ የሚፈጠረውን የትራንስፖርት ችግርና ሌሎች ከትራንስፖርት ጋር ተያይዘው ያሉ አደጋዎችን እንዴት መከላከል እንችላለን የሚለው ጉዳይ ላይ ነው በስፋት ውይይት ያደረግነውና እነዚህም ያው እንደተለመደው በበዓላት ቀን የሚከሰቱ እንደ አካባቢያችንም እንደ ሀገር ታውቃላችሁ የሚከሰቱ ችግሮች አሉ። አንደኛው ታሪፍ ጭማሪ ነው። ሁለተኛው ትርፍ መጫን ነው። ሌላው የተለያዩ ስርቆቶች ይፈጽማሉና ዋጋ ጭማሪዎች ይደረጋሉና ከዚህ ህብረተሰቡ እንዴት መቆጠብ ይችላል ወይ መትረፍ ይችላል? እንዴትስ እኛ መከላከል እንችላለን እነዚህ ችግሮች የሚለው ነገር ላይ በስፋት ውይይት አድርገናልና ዝግጅትም አድርገናል። እንደ ዞን የተያዘው አቋም በጣም ጥሩ ነገር ነው። እንደ ዞን ትራንስፖርት የተያዘው ነገር ተቀናጅተን ችግሩ መፍታት አለብን። አንደኛ ታሪፍ ጭማሪ ላይ መራር የሆነ አቋም መወሰድ መቻል አለብን። መለሳለስ የለብንም። እርምጃ አወሳሰድ ላይ ምንም አይነት ድርድር ሊኖር አይገባም። በዚህ አይነት ችግር ውስጥ ያሉ አካላትንም ጠርቶ አወያይቶ እርምጃ ወስዶ ማስተማር መቻል አለብን የሚል ነገር ላይ በስፋት ተነጋግረናልና አሁን የታዩ ያሉ ችግሮች ምንድናቸው? የታሪፍ ጭማሪ ነው አንዱ። ሁለተኛው የትርፍ መጫን ነው። እነዚህን ነገሮች ከትራፊክ ፖሊስ ጋር ከዞን ጀምሮ ያለው ትራፊክ ፖሊስ ጋር ከጸጥታ መምሪያና ጽህፈት ቤቶች ጋር ተቀናጅተን እነዚህን ችግሮች ፈተን በዓሉን በሰላማዊ መንገድ ህዝቡ ያለምንም ችግር ያለምንም ኮሽታ አክብሮ እንዲውል የራሳችን ድርሻ መወጣት መቻል አለብን የሚል ጉዳይ ላይ ተነጋግረን አቋም ይዘን ተግባር ተከፋፍለን የወጣንበት ሁኔታ ነው ያለው። በ2014 ዓ.ም የወጣ አደረጃጀት አለ። የትራንስፖርት የጋራ ኮሚቴ አደረጃጀት ትራንስፖርትና መንገድ ልማት መምሪያ፣ ፖሊስ መምሪያና የጸጥታ መምሪያ በጋራ በስሮቻቸው ካሉ ዘርፎች
በማጣመር የተደራጀ የአብይና የቴክኒክ ኮሚቴ አለ። በቴክኒክ ኮሚቴ ደረጃ የፖሊስ ትራፊክ ዘርፍና የመንገድ ትራንስፖርት መንገድ ደህንነት ዘርፍ በጋራ የሰሩትን ስራ መነሻ አድርገን በአብይ ኮሚቴ ደረጃ የዞኑ ትራንስፖርትና መንገድ ልማት መምሪያ ኃላፊ የአብይ ኮሚቴ ሰብሳቢ ነው። የጸጥታ መምሪያ ኃላፊ ምክትል ሰብሳቢ ነው። ፖሊስ መምሪያ አዛዥ ጸሐፊ ስለሆነ ከመጪው በክርስቲያኖች ዘንድ የሚከበረው የስቅለትና የፋሲካ በዓል ሰላማዊ በሆነ መልኩ እንዲከበር የትራንስፖርት አገልግሎቱ ጋር ተያይዞ የአገልግሎት ችግር እንዳይገጥም የትራፊክ አደጋ እንዳይከሰት እንዲሁም ሌሎች ከትርፍ ክፍያ ከትርፍ ጭነት ወዘተ ችግሮች እንዳይገጥሙ ከወዲሁ በዞናችን ያሉ የገጠር 12 ወረዳዎችና 5 የከተማ አስተዳደር በአጠቃላይ በ17ቱ መዋቅር ውስጥ ያሉ የኛ መዋቅሮች በቂ ቅድመ ዝግጅት እንዲያደርጉ ዞናዊ የስራ ስምሪት የሰጠንበት መድረክ ነው ማለት ነው። አንዳንድ አሽከርካሪዎች አንዳንድ ረዳቶች እንደ ሀገር ያለውን የነዳጅ እጥረትን ምክንያት በማድረግ ነዳጅ የለም በሚል እላፊ ገንዘብ በተሳፋሪ ላይ የሚጨምሩበት አግባብ ስላለ ይሄ ኮምፕሊትሊ መታረም ያለበት ነው። ህብረተሰቡን የትኛውም ትራንስፖርት አገልግሎት የሚሰጥ አካል ተገቢ የሆነ አገልግሎት ሰጥቶ ተገቢ የሆነ ጥቅም ለማግኘት እንጂ እላፊ የሆነ ዜጎችን የሚያማርር ትራንስፖርት ስርዓቱን በሚያዛባ አግባብ ኢሌጋል በሆነ መንገድ የተወሰደ ያለው ከታሪፍ በላይ ክፍያ መቆም መቻል አለበት ነው። ስለዚህ አሽከርካሪዎች፣ ረዳቶች፣ ባለሀብቶቻችን በሙሉ ዜጎችን በሚያማርር ሁኔታ ውስጥ ሆኖ ለህዝብ አገልግሎት መስጠት አይቻልም። ስለዚህ እንደ ከፋ ዞን ትራፊክ ዲቪዥን እና እንደ ዞን መንገድ ትራንስፖርት በቅንጅት የማያዳግም እርምጃ የተወሰደ ነው እንወስዳለን ማለት ነው። ስለዚህ ይሄን ህብረተሰባችን ይሄን አውቆ ህግ እንደምናስከብር አውቆ ከኛ ጎን ተባባሪ እንዲሆን ለማለት እፈልጋለሁ። ሰው ለበዓል ከተማ ታክሲ አገልግሎትም ጭምር ባሉ ጉዳዮች ላይ አንስተን ነው ዝርዝር ውይይት አድርገን የስራ አቅጣጫና ስምሪት የሰጠነው። ውይይት ስናደርግ በዋናነት ሰው ሲንቀሳቀስ የትራንስፖርት እጥረት እንዳይገጥመው በቂ የትራንስፖርት አቅርቦት እንዲኖር መደረጉ ላይ በቂ ዝግጅት ተደርጓል። ሁለተኛ ከትናንትና ወዲያ ዕለት ጀምረን ሰፊ ቁጥጥር አድርገናል። ከሰሞኑ ከነዳጅ እጥረት ጋር በማሳበብ ያለአግባብ ትርፍ የማስከፈል ስራዎች በጣም በደንብ እየተስተዋሉ ያሉበት ሁኔታ አለ። ይህንንም ከ3 ቀን ወዲህ ጠንከር ያለ በተቀናጀ ቁጥጥር እርምጃ መውሰድ ተጀምሯል። የህዝብ ገንዘብ የማስመለስ የመቅጣት ስራዎች አሁን ጊምቦ መስመር ላይ ዛሬም ትናንትም የተደረገ ነው። ዴቻ መስመር ላይ፣ ጌሻ መስመር ላይ፣ ጠሎ መስመር ላይ እስከደረሱበት ድረስ ህዝቡ ትክክለኛ ጥቆማ ሲያደርስ ሰሌዳ ቁጥሩን ሲጠቅስ የከፈለበትን መረጃ ሲነግረን ያለምንም ክትትል በማድረግ ቁጥጥር እየተደረገ በፖሊስም በትራንስፖርት በኩልም የተቀናጀ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። አሁን የያዝነው አቋም ያም ማስቀጠል ነው። ከበዓል ጋር ተያይዞ እንግዲህ የማህበረሰባችን እንኳን ለ2017 ዓ.ም ለፋሲካ በዓል እንኳን በሰላም አደረሳችሁ የሚል መልእክት አለኝ። በዓሉ የሰላም የጤና የደስታ እንዲሆንላችሁ እመኛለሁ። በግሌ ለሁላችንም የሰላም በዓል እንዲሆን እመኛለሁ። ይህ ነው መልእክቴና ለሁሉም ችግር ለትራንስፖርትም፣ ለጸጥታም፣ ለተለያዩ ችግሮችም ማህበረሰቡ ከኛ ጋራ በመቀናጀት በመደዋወል መረጃ በመስጠት ይህንን በዓል በሰላማዊ መንገድ እንዲያሳልፍ መልእክት አስተላልፋለሁ። ከዚህ በተረፈ በበዓል ሰሞን በተለይ ከትራፊክ ቁጥጥር ጋር ተያይዞ የሚሰሩ የመንገድ ደህንነት ስራዎችን ለፖሊስ ትራፊኮች የሚሆኑ ለጸጥታ ኃይሉ እንዲሁም ለትራንስፖርት ባለሙያዎች ትብብር በማድረግ መረጃ በመስጠት ሰላማዊ የሆነ ትራንስፖርት አገልግሎት በማግኘት በዓሉን ህዝባችን በሰላም እንዲያሳልፍ ጥሪን አስተላልፋለሁ። አምራችና ውጤታማ ዜጋን ለማፍራት በጤና ዘርፍ ቅድመ መከላከልና መቆጣጠር ስራዎች ተጠናክሮ መቀጠል እንዳለባቸው የጨታ ወረዳ አስተዳደር አሳሰበ። በወረዳው የባሺና ሻማ ጤና ጣቢያዎች የ2017 በጀት ዓመት የ9 ወራት አፈጻጸም ሪፖርት ግምገማና የቀጣይ ትኩረት አቅጣጫዎች ላይ ውይይት አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ታቀርበዋለች።
የውይይት መድረኩን የመሩት የጨታ ወረዳ ዋና አስተዳዳሪና የቦርዱ ሰብሳቢ አቶ መብራቱ መሸሻ ሁለቱም ጤና ጣቢያዎች ወቅቱን የሚመጥን ተቋም እንዲሆኑ ማድረግና አገልግሎት አሰጣጥ ላይ የሚታዩ ጉድለቶችን ቀርፎ የተገልጋዮችን እርካታ ማረጋገጥ የሁሉም ኃላፊነት ሊሆን ይገባል ብለዋል። አምራችና ውጤታማ ዜጋን ለማፍራት በጤና ዘርፍ ከቅድመ መከላከል ጀምሮ እስከ አክሞ ማዳን ድረስ ያለውን ስራ በተቀላጠፈ ሁኔታ ለመምራትና የህብረተሰቦችን እርካታ ለማረጋገጥ በታችኛው ቀበሌ መዋቅር ላይ ያለውን አደረጃጀት ማጠናከር እንደሚያስፈልግ ገልጸዋል። የባሻና ሻማ ጤና ጣቢያ ኃላፊዎች 2017 ዓ.ም የ9 ወራት ቁልፍ የተግባር አፈጻጸምና የቀጣይ ትኩረት አቅጣጫዎች ላይ የሚያተኩር ሪፖርት አቅርበዋል። በሪፖርታቸው የጤና ጣቢያ አገልግሎት አሰጣጥ በተቀላጠፈ መልኩ እየተሰጠ ያለ መሆኑን ገልጸው ወቅታዊ የወባ ወረርሽኝ መከሰቱን ተከትሎ እያጋጠሙ ያሉ የመድኃኒት፣ የምርመራ ቁሳቁስ፣ የመርማሪ ባለሙያዎች እጥረትና መሰል ተግዳሮቶች እንዲፈታ ሲሉ ጠይቀዋል። ባለፉት 9 ወራት ከሌሎች ጤና ኬላዎች ጋር በቅንጅት መሰራቱ በተቋሙ ሰራተኞች የተለያዩ የበጎ ፍቃድ አገልግሎት መስጠቱና በተቋሙ ገቢ ውስጥ የልማት ስራዎችን በመስራት ወደ ጤና ጣቢያዎች ወደ ማቆያ ለሚመጡ እናቶች የተለያዩ አገልግሎት መስጠት መቻሉ በጥንካሬ የሚወሰዱ መሆኑን አንስተው ይህንንም በቀጣይ አጠናክሮ እንደሚያስቀጥሉም አስረድተዋል። በቀጣይም ተቋሙን በሰው ኃይል የማሟላት ስራ፣ የባለሙያዎች ጥቅም ጥያቄ፣ በሻማ ጤና ጣቢያ የተጀመረ የውሃ ኢንስታሌሽን ስራ ተጠናቀው አገልግሎት እንዲሰጥ ማድረግ፣ የጤና ጣቢያ ጥገናና ሌሎችም ተግባራት ላይ በትኩረት መስራት እንደሚገባ አስገንዝበዋል። የጨታ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አድማሱ አበበ በበኩላቸው ጤና ጣቢያ አሁን ባለው ሁኔታ የተሻለና ተስፋ ሰጪ ስራዎችን እየሰሩ መሆናቸውን ገልጸው እነዚህን አጠናክሮ በማስቀጠልና በማህበረሰብ በኩል እንደ ቅሬታ እየተነሳለው የአገልግሎት አሰጣጥ ክፍተቶች የሚታረሙበት ስራ ተሰርቶ ፍትሃዊ የአገልግሎት አሰጣጥ እንዲኖር ማድረግ ይገባል ብለዋል። አቶ አድማሱ አክለውም የባለሙያ ምደባና ድልድሉን በተመለከተ ከክልልና ከዞን በሚመለከታቸው አካላት ጋር ሰፊ ንግግር እየተደረገ መሆኑን ተናግረዋል። የጨታ ወረዳ ጤና ጽህፈት ቤት ኃላፊ አቶ ብዙአየሁ ቆጭቶ ከቅድመ ወሊድ እስከ ድህረ ወሊድ በእናቶች ላይ በባሽ ጤና ጣቢያ እየተሰራ ያለው ስራ ሊበረታታ እንደሚገባ ገልጸው ጤና ጣቢያው በእናቶች ላይ ልዩ ትኩረት በመስጠት መስራት እንደሚገባ ተናግረዋል። የወባ ወረርሽኝ በሽታን ለመከላከልና ለመቆጣጠር የተቀናጀ አካባቢ ንጽህና ስራ መስራትና ትንኝ የሚራባበት ቦታዎችን የማዳፈን ስራ ሊጠናከር እንደሚገባም አሳስበዋል። በሁሉም መዋቅሮች በማህበረሰቡ ላይ የግንዛቤ ማስጨበጫ ስራ በተጠናከረ ሁኔታ መሰራት እንዳለበት የተናገሩት የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ ተገልጋዮች ፍትሃዊ የመድኃኒት ተጠቃሚ እንዲሆኑና የጎደሉ የመድኃኒት አይነቶችን በጊዜ ለማስገባት ጥረት ይደረጋል ብለዋል። በመድረኩ ከቦርዱ አባላት የተለያዩ አስተያየቶችና ሀሳቦች ተነስቶ ምላሽና ማብራሪያ የተሰጠ ሲሆን በተጨማሪ የሰው ኃይል እጥረቶችን ለመፍታት የላቦራቶሪና የሳይት ጤና ኤክስቴንሽን ባለሙያዎች ቅጥር እንዲፈጸም በቦርዱ ተወስኗል ሲል የዘገበው የወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ህዝቡ የስቅለትና ፋሲካ በዓላትን ያለ ጸጥታ ስጋት እንዲያከብር አስፈላጊውን ቅድመ ዝግጅት ማድረጉን በከፋ ዞን የአዲ ወረዳ ፖሊስ ጽህፈት ቤት አስታወቀ። በወረዳው ህብረተሰቡን በማሳተፍ የሰላምና ጸጥታ ጉዳይ ላይ በትኩረት እየሰራ መሆኑም ተገልጿል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው። ክፍለ ዓለሙ ያቀርበዋል። የወረዳው ፖሊስ አዛዥ ዋና ሳጅን ሀብታሙ አለማየሁ እንደገለጹት የፊታችን አርብና እሁድ በመላው የክርስትና እምነት ተከታዮች ዘንድ የሚከበሩት የስቅለትና የትንሳኤ በዓላት በወረዳው በሰላም እንዲከበሩ በሁሉም ቀበሌዎች በቂ ዝግጅት ተደርጎ ወደ ስራ ተገብቷል። ሐሰተኛ የባለ 200ና ባለ 100 ብር ኖቶች ዝውውር ከሚበዛባቸው ወቅቶች አንዱ የበዓል ወቅቶች ናቸው ያሉት አዛዡ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንደሚገባውም ጠቁመዋል። እነኚህ ህገ ወጦች በተለይም በገጠር ቀበሌዎች ወደሚገኙ ገበያዎች በመሄድ ከአርሶ አደሩ በሬ፣ በግና ፍየል ሐሰተኛ ብሮችን አቀላቅለው ስለሚገዙ ሻጮች የተቀበሉትን ብር በሚገባ አጣርተው መቀበል እንደሚኖርባቸውም አስጠንቅቀዋል። በተመሳሳይ በበዓል ወቅት በግ፣ ፍየል፣ ዶሮና በሬ ሰርቀው የሚሸጡ ህገ ወጦች ሊኖሩ ስለሚችሉ ህጋዊነቱን አጣርቶ መግዛት እንደሚገባም እንዲሁም የቤት እንስሳት ያላቸው እንዳይሰረቅባቸው ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። በበዓላት ወቅቶች ከፍተኛ ግብይት በሚካሄድባቸው እንደ ቅቤና በርበሬ ባሉት ውስጥ ለጤና ጎጂ የሆኑ ነገሮችን መቀላቀል በአንዳንድ አካባቢዎች እየተስተዋለ በመሆኑ ሸማቹ ጥንቃቄ እንዳይለየው አስጠንቅቀዋል። በዓላቱን ተከትሎ በጥንቃቄ ጉድለት ሊደርሱ የሚችሉ የተሽከርካሪ አደጋዎችን ለመቀነስ አሽከርካሪዎች የመንገድ ደህንነት ህጎችን አክብረው እንዲያሽከረክሩ እንዲሁም ትርፍ ባለመጫንና ከታሪፍ በላይ ባለማስከፈል አገልግሎት እንዲሰጡ እግረኞችም የግራ ጠርዝ ይዘው እንዲጓዙ ጥሪ አቅርበዋል። በበዓሉ ወቅት ህብረተሰቡ አጠራጣሪ ሁኔታዎች ሲያጋጥመው ለፖሊስ መረጃና ጥቆማዎችን በመስጠት እንዲተባበርም ጠይቀዋል።
በክልሉ በካፒታል በጀት የሚከናወኑ ፕሮጀክቶች በተገቢው ተጠናቀው የህዝብ ተጠቃሚነት እንዲረጋገጥ ቅድሚያ ተሰጥቶ የተሰራ ነው ሲሉ የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ተናገሩ። የክልሉ ምክር ቤት ቋሚ ኮሚቴ አባላት በክልሉ በሁሉም አካባቢዎች ባደረጉት የካፒታል ፕሮጀክቶች አፈጻጸም ምልከታ ዙሪያ የግብረ መልስ ግምገማ በታርጫ ከተማ አካሂደዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ማርሼ ሴፉ ያቀርበዋል። የክልሉ ቋሚ ኮሚቴ አባላት በክልሉ በሁሉም አካባቢዎች በካፒታል በጀት እየተሰሩ ያሉ ወደ 20 የሚጠጉ የጤና፣ የውሃ እንዲሁም የኮሌጆች ግንባታ ሂደትን ያለበትን ደረጃ የመስክ ምልከታ አድርጓል። የአስፈጻሚ ተቋማት በጽሁፍ የሚያቀርቡትን ሪፖርት በተግባር በማረጋገጥ ለፕሮጀክቶች አፈጻጸም ትኩረት እንዲሰጥ ማስቻል የመስክ ምልከታ ዓላማ እንደሆነ የመስክ ምልከታ ቡድን አስተባባሪ አቶ አዲስ ምዕራፍ አለሙ አብራርቷል። በፕሮጀክቶች የግንባታ ሂደት የተስተዋሉ ጠንካራና ደካማ ጎኖች በዝርዝር ቀርቦ ውይይት ተደርጓል። ለፕሮጀክቶቹ መዘግየት፣ የካፒታል በጀት ውስንነት፣ የግንባታ እቃዎች ዋጋ ወጥ ያለመሆን፣ የታችኞቹ መዋቅሮች የማቺንግ ፈንድ አለመያዝ፣ በኮንትራክተሮች የሚቀርብ ተደጋጋሚ የዋጋ ማሻሻያ ጥያቄ፣ የዲዛይንና የሳይት መረጣ ክፍተቶች በዋናነት ተነስቷል። የግብረ መልስ መድረኩን የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ በክልሉ በካፒታል በጀት የሚከናወኑ ፕሮጀክቶች በተገቢው ተጠናቆ የህዝብ ተጠቃሚነት እንዲረጋገጥ በልዩ ትኩረት እየተሰራ እንደሆነም ገልጿል። ዋና አፈ ጉባኤው ፕሮጀክቶችን በተገቢው ማጠናቀቅ በህዝብ ዘንድ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት እንደሚያስችልም ተናግሯል። አቶ ወንድሙ አክለውም ክልሉ ከተደራጀ ወዲህ የተጀመሩትንና በቀድሞ የደቡብ ክልል የተጀመሩ ፕሮጀክቶችን ለማጠናቀቅ የሚደረጉ ጥረቶች ከጊዜ ወደ ጊዜ መሻሻል እያሳየ እንደሆነም አንስተዋል። የተለየ ክፍተቶችን በመፍታት የህብረተሰቡን ተጠቃሚነት ለማረጋገጥ ከሚመለከተው የባለድርሻ አካላት ጋር በጋራ እንደሚሰራ የግብረ መልሱ የተሳታፊ የቢሮ ኃላፊዎች ተናግሯል። የኮንስትራክሽን ባለስልጣን በክልሉ ያሉ የካፒታል ፕሮጀክቶችን ሰብሰብ በማድረግና ከባለድርሻ አካላት ጋር በተገቢው በመገምገም በመጠናቀቅ ላይ ለሚገኙ ፕሮጀክቶች ቅድሚያ ሰጥቶ ሊሰራ እንደሚገባ አቅጣጫ ተቀምጧል። በክልል ምክር ቤት የተጀመሩ የፕሮጀክቶች አፈጻጸምና የአገልግሎቶች አሰጣጥ የድጋፍ ክትትልና ቁጥጥር ስራዎች ተጠናክሮ ይቀጥላል ተብሏል። ወደ ስፖርት ዜናዎች ስናልፍ ከሱስ የጸዳ ዜጋ ለማፍራት ስፖርት ትልቅ ሚና እንዳለው በቦንጋ ከተማ የሚገኝ አብ ጂም የስፖርት ማሰልጠኛ ማዕከል ገለጸ። ማዕከሉ የስፖርቱን ዘርፍ ለማስፋት የሚደረገውን እንቅስቃሴ ሁሉም ባለድርሻ አካላት እንዲደግፍም ጥሪ አቅርበዋል። አንተነህ ፍቃዱ ተጨማሪ አለው። ስፖርት በአሁኑ ወቅት ጤንነትን ከመጠበቅ አልፎ የገቢ ምንጭ እየሆነ መጥቷል። በዚህ ተቃራኒ ደግሞ በአሁኑ ወቅት ትውልዱ ከስፖርት በመራቅ በተለያዩ ሱሶች ተጠምደው ይገኛሉ። ይህንን ለማስቀረት አብጂም ማሰልጠኛ ማዕከል ዘርፈ ብዙ እንቅስቃሴዎችን እያደረገ ይገኛል። በዚህ መሰረት አብጂም ማሰልጠኛ ማዕከል ከሱስ የጸዳ ትውልድ እንፍጠር በሚል በግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት በመገኘት ከተማሪዎች ጋር የአካል ብቃት እንቅስቃሴ አድርጓል። በትምህርት ቤት እንደዚህ አይነት እንቅስቃሴ የተጀመረበትን ዓላማ እና የስፖርትን ጥቅም ገልጸዋል። ትምህርት ቤት የማናችንም መነሻና መሰረት ነው። ምክንያቱም ትምህርት ቤት ስንመጣ ሁለት አይነት ነገር ነው የምናገኘው፣ ተግባርና ቲዮሪ ከመሆኑ አንጻር ይህንንም ያው አሁን ብዙ ነገር ማድረግ ያለብን ብዙ ነገር ማሳደግ ያለብን ከትምህርት ቤት ነው መጀመር ያለብንና እንደ አብጂም ዘርፈ ብዙ ስራዎችን እንደ ከተማም እንደ ዞንም ከዞንም ባለፈ እንደ ክልል ትላልቅ ስራዎችን እየሰራን ይገኛለንና ተማሪዎች አሁን ያው በታዳጊ እድሜያቸው በደንብ በስነ ምግባር ተኮትኩቶ ነው ማደግ ያለባቸው። ግን አንድና አንድ ምንድነው ከሱስ የጸዳ በአይምሮ በአካል የጎለበተ ዜጋ ከመፍጠር አኳያ ትምህርት ቤት የጎላ ድርሻ ስላለው፣ ምክንያቱም እዚህ ጋር ብንጀምር እያደጉ ስለሚሄዱ ነገ የተሻለ ቦታ ስለሚደርሱ አንድና አንድ ጤናማና ጠንካራ ዜጋ ከማፍራት አኳያ ከሚል ነው እንቅስቃሴ የጀመር ነው። ካልባሌ ቦታ ልጆች ጋውን ካለው ከሱስ ከምናምን አንደኛው ይጠብቃል። ሁለተኛ በአካል በአይምሮ ጤናማ የሆነ ህብረተሰብ ከማፍራት አንጻር በጣም ጥሩ ነው እና በንቁ አይምሮ ካለን በትምህርት አቀባበልን በየትኛውም ቦታ በጣም የተሻለ ስራም ከመስራት አኳያ ያው ጤናማ የሆነ ዜጋ በየትኛውም ፕሮፌሽን አስፈላጊ ስለሆነ ለዛ ጥሩ ነውና አብዛኛውን ያለን ሚስ አንደርስታንዲንግ በአብዛኛው እንትን ጠቀሜታው አልተረዳንም። አብዛኞቹ ልጆች አብዛኛው የስፖርትን ልክ እንደ ጊዜ ማሳለፊያ ኦር እንደምናምን ነው እና እሱን ሞር ለማስረጽ እየሞከርን ነው። እንቅስቃሴ ለሰው ልጅ ብዙ ጠቀሜታዎች አሉ። የአይምሮ ንቃት፣ ለጤንነት እና
ብርቱ የሆነ ትውልድ እንዲኖር በጣም ጠቀሜታዎች አሉ። ብዙ ሰፊ የሆነ ጠቀሜታዎች አሉና እንደዚህ አይነት ነገሮች ደግሞ በትምህርት ቤት በጣም የሚበረታታ በብዛት ልጆች ላይ አፍላ እድሜ ወጣት ያሉ ልጆች አሉባልታ የሆነ ከአሉባልታ ከሆኑ ቦታዎች እንዲቆጠቡ በጣም ትልቅ ሚና አለው። ስለዚህ እንደዚህ አይነት ነገሮች ደግሞ በጣም ቢሰፉ የሚል ነገር አለኝና ይሄ ደግሞ እነዚህ ወጣቶች ቢበረታቱ ወጣትን ትውልድን ለመታደግ የሚያደርጉ ወጣቶች ቢበረታቱ የሚላሉኝና አንደኛ ትምህርት ላይ በጣም ያለው ጠቀሜታ የሚለው ተማሪ እንደዚህ አይነት እንቅስቃሴ እያደረገ ወደ ትምህርት ቤት የሚመጣበት ጊዜ ላይ በራሱ አቴንሽን ውስጥ ሆኖ ንቁ ሆኖ ትምህርት ቤትን እንዲከታተል በጣም ትልቅ ሚና አለው። ሁለተኛ ስነ ምግባርም አለበት እዛ ውስጥ። ተግባሩ በሌሎች ትምህርት ቤቶችና አካባቢዎች የሚቀጥል መሆኑን ነው የማዕከሉ አሰልጣኝ የተናገሩ። የሚቀጥል ነው ዛሬ የተገኘ ነው። በቀጣይም ያው በጋራ በሚዲያ መልክም ቴሌግራም ቻናል ተከፍቷል። በዛ ላይ ተማሪዎች በብቃት የሚሳተፉበት ስፖርትና ስፖርትን በሚመለከቱ ጉዳዮች ላይ የሚሰማቸውን ጥያቄ በማንሳት በመረጡት ስፖርት አይነት ተገቢ ባለሙያ በሀገር ውስጥም ከአካባቢም ከሀገር ውጭም የተጋበዘ አስፈላጊ ምላሽ የሚያገኙበት ነው። ከዚህም ባለፈ ሌሎች ትምህርት ቤቶችም የሚቀጥል ነው። ሌሎች ወረዳዎችና ከተማ አስተዳደሮችም የሚቀጥል ነው። አሁን የምናየው ነገር ጥሩም አይደለም። ምክንያቱም በጨቅላ እድሜያቸው አላስፈላጊ ነገር ውስጥ የገቡ ስለሆነ በስነ ምግባር ታንጾ ማደግ ስላለባቸው ነገ አላስፈላጊ ነገር ውስጥ ሲገቡ ከንፈር ከምንመጥ ወይኔ እያለን ከምናልፍ ዛሬ ሁላችንም የምንችለውን በተሰጠን ተስጦ መስራት ብንችል ትውልድን የማዳን ተግባር ይኖራልና አብዛኛውን በዚህ በእኛ ካፋ ዙሪያ ላይ ትንሽ እኔ ፊልም አረገው አብዛኛው የጊዜ ማለት ልጆች የሚሰሩበት የመስሪያ ቦታ በጣም የመጥበብ ቦታ በአብዛኛው ያለ ማግኘት ችግር ስላለ እነዚህ ነገሮች በተለያዩ አካላት በሚመለከታቸው ሞር ቢኖርና ሌላው ደግሞ ይሄ የቅዳሜው እንትን ሞር ተጠናክሮ ቢቀጥል ብዬ አስባለሁ። አሰልጣኙ አክለው በጋራ በመስራት በስፖርቱ ዘርፍ የተሻለ ነገር ማድረግ እንደሚቻል ተናግረው ከዚህ በበለጠ መልኩ ለመስራት የተንቀሳቀሱ እንደሆነም ገልጸዋል። አደባባይ ምንም ተከፍሎልን አይደለም እናረገውና እየተገኙ ለሌሎች ሞራል መሆን ቢችሉና በጋራ ብንሰራ የአካባቢያችንን ገጽታ በዚህ በስፖርቱ ዘርፍ የተሻለ ነገር ማድረግ እንችላለን። ግን ቀጣይ መሆን ያለበት ምንድነው? ስፖርቱን በስክሪን የምንመለከት ብቻ ሳይሆን እኛ ራሱ በስክሪን መታየት የምንችልበት ደረጃ እንድንደርስ እንደ ማዕከልም እንደ ባለሙያም የተሻለንን እያደረግን ነው ያለነውና ግን አሁንም የተሻለ ነገር እንዲመጣ ከሚመለከታቸው አካላቶች አስፈላጊ ድጋፍና ትብብር ቢደረግ የተሻለ ነገር ለአካባቢም ለሀገርም ማምጣት እንችላለን። ይህን ደግሞ በተግባር እያሳየን ያለንበት ነገር አለ። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታን አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።